የኛ ጨረቃዎች ጠላት ይራቃችሁ የኛ ተወዳጆች እናንተን በክፉ የነካችሁ ሰው ህይወቱን በሙሉ በረካ የለው ሁሉም የዘራውን የእጁን የሚያፍሰው አምላክ አይለያችሁ የእናንተን አንድነት ሁሌም እንየው ሁሉም ሰው እንዳንቺ ጥሩ እየመሰለሽ ሁሉም ሰው እንዳንተ ጥሩ እየመሰለህ ወዳጅ ዘመድ መስሎ ከቶ የሚቀርቡህ ጥቅም አስቀዳሚ ዙረው ጠላቶችህ ባጎረስኩ ተነከስኩና ነገሩ በእናንተ ነበረ ከዚህ የደረሱት ድሮ የተነበሩ ሁለት አንድ አይነቶች ሁሌም ዝቅ ብላችሁ ሰውን ለማሳደግ ለጥቀን የምትጥሩ ሰውን ለማስደሰት ሁሌ የምትሰሩ ወዳጅ መስለው ገቡ የእናንተን አንድነት የእናንተን ፍቅር የቃል ኪዳን ገመድ ፈተው ሊዘረሩ የእናንተን ደግነት የእናንተን ቅንነት አየና ፈጣሪ በታተነባቸው ፈረሰ ሴራቸው አልሆነም ነገሩ መቼም አይሳካም ቅሌቱን ቢለፉ ቅሌቱን ቢያሴሩ በጣም ያሳዝናል የሰውማ ነገር ጥቅም በለጠና ቀረ መከባበር በእናንተ ምክንያት የስንት ሰው ህይወት ተቀይሮ ነበር ሁሉም ጠላት ሆነ ተነሳ በእናንተ እጁን ሊሰነዝር በእናንተ አቅም አድርጎ ያን ሳያስታውሰው በጥቅም መቀየር ጓደኝነት ማለት ከቶ እንደዚህ ነበር ማንንም አይለያችሁ ሁለት ድምቀቶች በሉልኝ ፏ ቀብረር ዘመድ መስሎ ወዳጅ ጥቅም ፈላጊ ሰው በጣም ያሳዝናል በእናንተ መሆኑን ከዚህ የደረሰው አምሮ ዘንግቷል ማሰብ ተስኖታል ጓደኝነት ቀርቷል ወዳጅነት ቀርቷል ጥቅም አስክሮታል የነበረበትን የማያስታውስ ሰው በጣም ያሳፍራል በሰው ህይወት ገብቶ እንቧ ዘራፍ ይላል ታዲያ ይህ አይነት ሰው ምን ወዳጅ ይባላል የኛ ጨረቃዎች ከእንዲህ አይነት ሰይጣን ሰው መሳይ አራዊት እሱ ያርቃችሁ ሁሌም ስትስቁ ሁሌም ስትፈኩ እኛም እንያችሁ ሳቅና ጨዋታ ነው የሚያምርባችሁ ካስመሳይ ጓደኛ የእናንተን ደስታ ከማይፈልገው ሰው እሱ ያርቃችሁ ሁሌም መልካሙን ነው የምመኝላችሁ ሁለት መልካም ሁለት አንድ አይነት እናንተን መለየት እናንተን ማራራቅ እንዴት አሰቡት አይሳካላችሁ ቅሌቱን ቢጥሩ ቀን ሌት ቢለፉት እናንተን ለመጣል ሁሌ የሚዘጋጅ ቤተሰብ ይመስላል ወደ እናንተ ሲቀርቡ ጓደኛ ወዳጅ እውነት አይደበቅ አንድ ቀን ይወጣል ይዘገያል እንጂ እናንተ ወደፊት ሁሌም ተጓዙ ወሬኛን አትስሙ ተያይዛችሁ ከእጅ ለእጅ ጥቅመኛ ምቀኛ ዘመኑን በዛበት እናንተን ለመጣል ለምን አስፈለገ ይሄን ያክል ርቀት ለእናንተ ተብሎ በተዘጋጀው በተሰራው ሴራ ራሳቸው ናቸው የሚገቡበት ይሄማ ግልጽ ነው የዘሩትን ማጨድ መቼ ይቀራልና ይሄም አይሆንበት የለም ምክንያት ያኔ ታያላችሁ ጥላታችሁ ወድቆ እናንተ አድጋችሁ ታገኙታላችሁ ብቻ ተጓዙልኝ በፍቅር በሰላም ሁሌም ወደፊት ሁሌም ተደሰቱ ሁሌም ፍኩልኝ ባላችሁበት ሁሌም ተደሰቱ ሁሌም ፍኩልኝ ባላችሁበት